አንዲት ሴት እድሜዋ 25 ዓመት ሞላት ማለት ትልቅ የለውጥ ምዕራፍ ነው። በዚህ እድሜ ላይ ቆዳችን የኮላጂን ምርቱን መቀነስ ይጀምራል። ይህም ማለት ቆዳችን ከበፊቱ በበለጠ ጥንቃቄና እንክብካቤ ይፈልጋል ማለት ነው። ብዙዎቻችን ውበት የሚወጣው ውድ ክሬሞችን በመቀባት ብቻ ይመስለናል። ነገር ግን እውነታው ውበት የሚጀምረው ከውስጥ ነው። ዛሬ በዚህ ቪዲዮ እድሜሽ ከ25 ዓመት በላይ ከሆነ በውበትሽ ላይ ትልቅ ለውጥ የሚያመጡ 5 ወሳኝ ምስጢሮችን አጋራሻለሁ። እስከ መጨረሻው አብረሽኝ ቆይ። አንደኛ፣ የቆዳ አጠባበቅ መሰረታዊ ህጎች። ከ25 ዓመት በኋላ ቆዳችን እርጥበትን የመጠበቅ አቅሙ ይቀንሳል። ስለዚህ ሲኤምኤስ የሚባለውን ህግ መከተል አለብሽ። እሺ፣ ሲኤምኤስ ምን ማለት እንደሆነ ተንትነን እኒ። ሲ ማለት ክሊንሲንግ ወይም ማጽዳት፣ ኤም ሞይስቸራይዚንግ ወይም እርጥበት መስጠት፣ ኤስ ሰንስክሪን ወይም የፀሐይ መከላከያ የምንላቸው ናቸው። እሺ፣ በመጀመሪያ አሁን ሲን እኒ። ክሊንሲንግ ማጽዳት፣ በቀን 2 ጊዜ ጠዋትና ማታ ፊትሽን ለቆዳሽ በሚስማማሽ ሳሙና ታጠቢ። ሁለተኛው ኤም ሞይስቸራይዚንግ ወይም እርጥበት መስጠት፣ ቆዳሽ እንዳይደርቅና መጨማደድ እንዳይጀምር ሁል ጊዜ እርጥበት የሚሰጥ ክሬሞችን ተቀቢ። ሶስተኛ ኤስ ሰንስክሪን ወይም የፀሐይ መከላከያ፣ ይህ ከሁሉም በላይ ወሳኝ ነው። ፀሐይ ለቆዳችን እርጅና ቁጥር 1 ጠላት ነው። ቤት ውስጥ ብትሆኝም እንኳ የፀሐይ መከላከያ መቀባትሽን በፍጹም እንዳትረሺ። ሁለተኛው ውበት ከውስጥ ይጀምራል። ይህም ማለት አመጋገብ ነው። ውጭ ላይ የምትቀቢው ነገር ውጤት እንዲኖረው ውስጥሽን በሚገባ መመገብ አለብሽ። ማብዛት ያለብሽ አመጋገብ አረንጓዴ ቅጠላ ቅጠልና ፍራፍሬ። እነዚህ በውስጣቸው አንቲኦክሲዳንት ስለሆኑ የቆዳ ሴሎች እንዳይሞቱና ቶሎ እንዳያረጁ ይከላከላል። የመጨረሻው ውሃ ነው። በቀን ቢያንስ 2 ሊትር ውሃ መጠጣት ቆዳሽ እንዲያንጸባርቅና ድርቀት እንዳይኖረው ያደርጋል። ሶስተኛው የፀጉር ጤንነት እንክብካቤ ነው። ከእድሜ ጋር ተያይዞ ፀጉራችን እየሳሳ ወይም ሸካራ እየሆነ ሊመጣ ይችላል። ለዚህም የራስ ቅል ማሳጅ ወሳኝ ነው። በሳምንት 2 ጊዜ በዘይት ወይም በማንኛውም በምትጠቀሚው ቅባት የራስ ቅልሽን ማሳጅ ማድረግ የደም ዝውውርን ስለሚጨምር ፀጉርሽ በፍጥነት እንዲያድግና እንዲፋፋ ያደርጋል። ሌላኛው ደግሞ ፀጉራችን ላይ ሙቀትን መቀነስ፣ ይህም ማለት ካክስ፣ ካውያ የመሳሰሉ ነገሮችን መቀነስ። ፀጉርን በሙቀት ማድረግ ፀጉራችን እንዲሰባበርና እንዲነቃቀል ስለሚያደርግ በተፈጥሯዊ መንገድ እንዲደርቅ ማድረጉ የተሻለ ነው። ተፈጥሯዊ ቅባቶችን ተጠቀሚ። እንደ ኮኮናት ዘይት፣ የወይራ ዘይት ያሉ የተፈጥሮ ውጤቶችን በመጠቀም የፀጉርሽን እርጥበት ጠብቂ። አራተኛው እንቅልፍና ጭንቀትን መቀነስ። ውበትሽ የሚወሰነው በስሜትሽም ጭምር ነው። ማታ ቢያንስ ከ7 እስከ 8 ሰዓት መተኛትሽን አረጋግጪ። በጊዜ ስትተኚ ቆዳሽ ራሱን ያድሳል፣ የአይን ስር ጥቁረትንም ይከላከላል። ሌላኛው ጭንቀትን መቆጣጠር። ጭንቀት በሰውነታችን ውስጥ ኮርቲሶል የተባለ ሆርሞን እንዲመረት ያደርጋል። ይህም ብጉር እንዲወጣና ቆዳ እንዲገረጣ ያደርጋል። ስለዚህም በቂ እረፍት አድርጊ። ተዝናኚ፣ ለራስሽ ጊዜ ስጪ። አምስተኛውና የመጨረሻው በራስ መተማመንና ፈገግታ። በመጨረሻም ትልቁ የውበት ምስጢር በራስ መተማመን ነው። ስለ እድሜሽ አትጨነቂ፣ ይልቁንም ተቀበዩ። ራስሽን ስትወጂና ስታከብሪ ያ ደስታ ፊትሽ ላይ ይነበባል። ፈገግታሽ ከማንኛውም ውድ ሜካፕ በላይ ያሳምርሻል። ለዛሬ የነበረኝ መረጃ ይህንን ይመስላል። የትኛውን ዘዴ የወደዳችሁት? እናንተስ የምትጠቀሙት የውበት ምስጢር አለ? ኮሜንት ላይ አጋሩኝ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁንና ለሌሎች ሴቶች ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ። ቻው።